ሰላም ሰላም ውድ የቻናሌ ቤተሰብ ተከታታዮች፣ ዛሬ ይዤላችሁ የቀረብኩት ስቲም ቬጀቴብል ነው። እሱም ይሄ ቢጫው ቃሪያ፣ ቀዩ ቃሪያ ይሄ ነው። ኩሳ፣ ቤቢ ፈሶሊያ፣ ጁዘር፣ ክራፍስ እንደዚህ እንቆርጠዋለን። ዱባ ደግሞ ስዊት ዱባ አለ አይደል? ቀዩ ዱባ ገራአ የሚባለው እሱንም እንደዚህ እንከትፈውና ይሄን በስቲም እናበስለዋለን ማለት ነው። ትንሽ እንደበሰለ ይሄኛው ደግሞ በጣም እንዳይበስል፣ ይሄ እሼት አተር ነው። ይሄኛው ደግሞ ረጃጅሙ ሽንኩርት ማለት ነው። በእኛ ባሮ የምንለው ማለት ነው። ባሮ ሽንኩርት የምንለው። ይሄ ደግሞ ብሮኮሊ ነው። ብሮኮሊ ብዙም እሳት ስለማይፈልግ ይሄኛው ከበሰለ በኋላ ትንሽ በላዩ ላይ እናደርገዋለን። ስቲም ቬጀቴብል ይባል። በስቲም የሚበስል ኮዳሮች ማለት ናቸው እነዚህ። ይሄ ደግሞ ዶሮ ሰድር ነው። በቀጫጭኑ እንደ ስቴክ አድርገን እንከትፈውና በሌሞን በፍልፍል አስወጥ ዘይቱን ትንሽ አድርገን መልህ አድርገን እንዘፈዝፈዋለን። ትንሽ በኋላ እንጠብሰዋለን ማለት ነው። እሱን ለማሳየት ጊዜ ስለሌለኝ ይሄኛው በቃ እንደዚሁ ይቀጥላል። ይሄኛው ደግሞ ትንሽ ይሄ ነጭ ሽንኩርት ነው። ይሄ ደግሞ ዝንጅቢል ነው። ይሄ ሽንኩርት ነው። እሱን ጠበስ እናደርጋለን። ከዛ በኋላ ይሄ ባሮ ሽንኩርት ነው። ይሄኛው ባሮ ሽንኩርት ደግሞ በረጃጅሙ ከትፈነዋል። እንደዚህ ለየትኛው ነው? ለዚህ ለዶሮ ስጋ ማለት ነው። ይሄኛው ቢጫው ቃሪያ፣ ይሄ ደግሞ ቀዩ ቃሪያ። ከዛ ከትፈን ይሄኛውን ካበሰነ በኋላ ይሄኛው ጨርሰን ካበሰነ በኋላ ይሄኛውን ደግሞ በላዩ ላይ ይሄ ደግሞ ሰባናክ ነው። ሰባናክ ጭንቅላቱን ብቻ አክደሩን ቅንጥስ አድርገን በሙቅ ውሃ አጥበን እንዲሙትት ይላል ማለት ነው። መብሰል አይጠበቅበትም። አክደርነቱ እንዳለ ይጠብቃል ማለት ነው። ይሄኛውን እናነሳና ከዛ በኋላ ከዚህኛው ጋር አደባልቀን እናቀርበዋለን። ይሄኛው ከበሰለ በኋላ ይሄንም ገልበጥ አድርገነው ከዚህ ጋር አንድ ላይ ይቀርባል ማለት ነው። ከተጠበሰ ይሄ በደረቅ መጥበሻ ትንሽ ዘይት አድርገን እንጠብሰዋለን። ዶሮውን ማለት ነው። አሁን የተፈሰሰውን ዶሮ እንጠብሳለን። ይሄ የዶሮው ነው። ይሄ ደግሞ ስቲም ቬጀቴብል የሚባለው። ይሄኛው ደግሞ ትንሽ የረሳሁት ነገር አለ። ይሄኛው በስሎ ስቲም አድርገን ከጨረስን በኋላ ይሄኛው ኩርኩም ምንድነው በእኛ እርድ ይባላል። ፍሬሽ እርድ ነው። ይሄ ፍሬሽ እርድ እና ዝንጅብል፣ ቶም፣ ይሄ ነጩ ሽንኩርት አርገን እንጠብሳለን። ይሄንን ጥብስ ካረግን በኋላ በስቲም አረግነውን በላዩ ላይ ገልበጥ አርገን ወደ ሱፍራ እናቀርበዋለን ማለት ነው። ውዶቼ ይሄን ይመስላል የዛሬው። ላይክ ሰብስክራይብ አርጉኝ፣ አበረታቱኝ። ቪዲዮዎቼ በጣም አይታዩም፣ ሼር አርጉልኝ። ኢትዮጵያኖች ብዙ አላችሁ፣ ይውልኝ እላችኋለሁ። አመሰግናለሁ። ይሄንን ሳቀርብላችሁ ስራዬ በደስታ ነው የምሰራው። ያው በደስታ እንደምሰራው እናንተም ደግሞ በደስታ ላይክ አድርጉኝ፣ ሼር አድርጉ። ገና ላይ አልገባሁም፣ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ ይሄን ይመስላል።